ሰላም ጤና ይስጥልን ቤተሰቦች፣ ይህ ኒውስ ፕላስ ነው። ኒውስ ፕላስን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። የሰላም ተስፋው ጨልሟል። ኢራን የሆርሙዝ ወሽመጥን ዳግም መዝጋቷ ይፋ ሆኗል። በቴህራን ዙሪያ የአየር ጥቃቶች መሰንዘራቸውም ታውቋል። ኔትንያሁ የኢራን ዩራኒየም በስምምነት ካልሆነ በጦርነት ይወገዳል ሲሉም አስጠንቅቋል። የመካከለኛው ምስራቅ ውጥረት ባልተጠበቀ ሁኔታ ወደ ቀድሞ አስከፊ ደረጃ ተመልሷል። ትራምፕ ለሁለት ሳምንታት ጥቃቶች እንዲቆሙ በወሰኑ በሰዓታት ውስጥ በቴህራን ዳርቻዎች ላይ የተሰነዘሩ የአየር ጥቃቶችን ተከትሎ ኢራን የሆርሙዝ ወሽመጥን ዳግም መዝጋቷን ይፋ አድርጋለች። በኢራን ዋና ከተማ ቴህራን ዳርቻዎች ላይ ኃይለኛ ፍንዳታዎች መሰማታቸውም ተነግሯል። ይህ ጥቃት የተኩስ አቁም ስምምነቱን የጣሰ ሲሆን ጥቃቱን ማን እንደፈጸመው እስካሁን በይፋ የታወቀ ነገር የለም ተብሏል። ኢራን ለጥቃቱ ምላሽ በሚል የዓለምን የነዳጅ መስመር ዳግም ዘግታለች። ይህም ትራምፕ የተኩስ አቁሙ እንዲቀጥል ያስቀመጡትን ዋነኛ ቅድመ ሁኔታ የሚጥስ ነው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ኢራን ያከማቸችው የበለጸገ ዩራኒየም በስምምነት ካልሆነ በጦርነት እንደሚወገድ በድጋሜ በማረጋገጥ በኢራን የኒውክሌር ተቋማት ላይ ጥቃት እንደሚሰነዘርም ፍንጭ ሰጥቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ ከሁለት አማራጮች መካከል እንድትመርጥም ምርጫ ሰጥቷል። ወይ የተኩስ አቁም አሊያም በእስራኤል በኩል የሚደረግ የማያቋርጥ ጦርነት ያሉ ሲሆን በሊባኖስ ላይ የሚሰነዘረው ጥቃትም እንዲቆምም አሳስቧል። በቴህራን ላይ የተሰነዘረው ጥቃትና የኔትንያሁ ንግግር እስራኤል ትራምፕ በጀመሩት የሁለት ሳምንት ዲፕሎማሲያዊ ፋታ ደስተኛ እንዳልሆነች ያሳያል። ኢራን የሆርሙዝ ወሽመጥን ዳግም መዝጋቷ ደግሞ ፕሬዚዳንት ትራምፕን ወደ ከባድ ወታደራዊ እርምጃ ሊገፋቸው ይችላልም ተብሎ ተፈርቷል። ዓለም በጉጉት የጠበቀችው የሰላም እድል አሁን በቴህራን ሰማይ ላይ በሚታየው ጭስና ፍንዳታ እየተተካ ይገኛል። በሊባኖስ ላይ የሚሰነዘር ጥቃት በኢራን ላይ እንደተሰነዘረ ይቆጠራል ሲል የኢራን አብዮታዊ ዘብ ገለጸ። የሚያስቆጭ ምላሽ እንሰጣለን ሲልም አብዮታዊ ዘቡ አስጠንቅቋል። የአየርና የጠፈር ኃይል አዛዥ ሰኢድ ማጂድ ሙሳቪ ለእስራኤልና ለአሜሪካ የመጨረሻ ነው ያሉትን ማስጠንቀቂያም ሰጥተዋል። ትራምፕ በኢራን ላይ የሚሰነዘረው ጥቃት ለሁለት ሳምንታት እንዲቆም በወሰኑ በሰዓታት ውስጥ የኢራን አብዮታዊ ዘብ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት ካላቆመች ወደ ጦርነቱ በቀጥታ እንደሚገባ አስታውቋል። የሄዝቦላ ደህንነት የኢራን ደህንነት ነው። የአብዮታዊ ዘብ የአየርና የጠፈር ኃይል አዛዥ ብርጋዴር ጀነራል ሰኢድ ማጂድ ሙሳቪ ገልጿል። በሄዝቦላ ላይ የሚሰነዘር ጥቃት በኢራን ላይ እንደተሰነዘረ ጥቃት ይቆጠራል በማለት የኢራንን ቀጥተኛ ጣልቃ ገብነትም አዛዡ አረጋግጧል። እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካልቆመ ኢራን ወራሪዎች የሚጸጸቱበትን ምላሽ ለመስጠት ግዴታዋን እንደምትወጣ ዝታለች። ይህ መግለጫ ትራምፕ በኢራን ላይ የጣሉትን የሁለት ሳምንት የተኩስ አቁም ስምምነት አደጋ ላይ ሊጥለው ይችላል ተብሎም ክፉኛ ተፈርቷል። ኢራን በሊባኖስ ምክንያት ጥቃት ካነሳች አሜሪካ የገሃነም ቀን ጥቃቷን ልትጀምረውም ትችላለች። ኢራን ይህንን መግለጫ ያወጣችው አሜሪካ በሊባኖስ በኩል ያለውን ግጭት እንድታስቆም ጫና ለማድረግም ያለመ ነው ተብሏል። ይሁን እንጂ በሄዝቦላ ላይ የሚሰነዘር ጥቃት በኢራን ላይ እንደተሰነዘረ ነው የሚለው አቋም ጦርነቱ ከቴህራን ወደ ቤሩት ቢሸጋገር እንኳ ኢራን እጇን አጣጥፋ እንደማትቀመጥ አመላካች ሆኗል። ይህ ደግሞ በቅርቡ የተገኘውን የሁለት ሳምንት የሰላም ተስፋ ዳግም ወደ ጥቁር ደመና እንዲመለስ ያደርገዋል። የሊባኖስ ግንባር የሰላም ስምምነቱን ያፈርሰው ይሆን ወይ? እስራኤል በሊባኖስ ጥቃቷን ከቀጠለች ትራምፕ ምን አይነት እርምጃ ይወስዳሉ የሚለው ተጠባቂ ጥያቄ ሆኖ አሁንም ቀጥሏል። የአሜሪካና የኢራን ተደራዳሪዎች በፓኪስታን ኢስላማባድ ሊገናኙ ነው። የኢራን ተደራዳሪ ልዑክ ከአሜሪካ ጋር ያለውን ውጥረት ለማርገብ ወደ ፓኪስታኗ ዋና መዲና ኢስላማባድ ማቅናታቸውን በፓኪስታን የኢራን አምባሳደር ተናግረዋል። ልዑኩ ቅዳሜ ዕለት ከአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ጋር እንደሚገናኙ ይጠበቃል። ውይይቱ ኢራን ባቀረበችው ባለ 10 ነጥብ ምክረ ሀሳብ ላይ እንደሚያተኩር ቢገለጽም በየትኛው ወገን የሰላም ነጥቦች ላይ ይደራደሩ የሚለው አሁንም አወዛጋቢ ሆኖ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያን ሙሉ በሙሉ የሚያስወግድ ትክክለኛ ስምምነት እስካልተቀበለች ድረስ ወታደራዊ ጫናው እንደሚቀጥልና ስምምነቱ ካልተከበረ ከፍተኛ ጥቃት እንደሚሰነዘር
አስጠንቅቋል። ኢራን በበኩሏ የሆርሙዝ ሰርጥን ክፍት ለማድረግ የአሜሪካ ወረራ እንዲያበቃና እስራኤል በሊባኖስ ላይ የምታደርገውን ጥቃት እንድታቆም በቅድመ ሁኔታ አስቀምጣለች። ጠቅላይ ሚኒስትር ቤንያሚን ኔትንያሁ እስራኤል አስፈላጊ በሆነ ጊዜ ሄዝቦላ ላይ ጥቃት እንደምትፈጽም ተናገሩ። ጠቅላይ ሚኒስትር ቤንያሚን ኔትንያሁ ከዚህ ቀደም አሜሪካና ኢራን የደረሱት የተኩስ አቁም ስምምነት ሊባኖስን እንደማያካትት ተናግረው ነበር። ኢራን ግን እስራኤል ሊባኖስ ላይ የፈጸመችው ጥቃት የስምምነቱ ከባድ ጥሰት ነው በማለት ገልጻለች። ኔትንያሁ መልእክታችን ግልጽ ነው፣ ማንም ከእስራኤል ሰላማዊ ዜጎቻችን በተቃራኒ የቆመ ኢላማ ይሆናል በማለት በድጋሚ አረጋግጧል። በሰሜን የሚገኙ ነዋሪዎችን ሙሉ ደህንነት እስክናረጋግጥ ድረስ አስፈላጊ በሆነ ጊዜ ሁሉ ሄዝቦላህን እንደበድባለን ብለዋል። ጠቅላይ ሚኒስትር ቤንያሚን ኔትንያሁ ይህንን ያሉት የእስራኤል መከላከያ የሄዝቦላ ዋና ጸሐፊ ናኢም ቃሲም የወንድም ልጅ የሆነውን አሊ የሱፍ ሀርሺን መገደሉን ካስታወቀ በኋላ እንደሆነም ቢቢሲ ዘግቧል። ይህ ኒውስ ፕላስ ነው። ኒውስ ፕላስን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ለብዙዎች እንዲደርስ ስለምታደርጉ ይህንን በማድረግም ስለምትደግፉን ከልብ እናመሰግናለን።